ሰላማዊ ሰልፎች አሁንም በበርካታ ከተሞች እየተደረጉ ሲሆን በጀርመን የሚኖሩ ኢትዮጵያውያን የኢትዮጵያን ገዢ ስርዓት ህገወጥ ተግባራት የሚያስረዱ ጽሁፎችን አዘጋጅተው ለጀርመን ነዋሪዎች እያዳረሱ ሲሆን የጀርመን መንግስት ለኢትዮጵያ መንግስት የሚሰጠው እርዳታ ከሰብአዊ መብት አኳያ እንዲያጤን የሚጠይቅ ፊርማ እያሰባሰቡ ይገኛሉ። ለዝርዝሩ ኃይሉ ማሙ አቶ አንዳርጋቸው ጽጌ በየመን ታግተው ወደ ኢትዮጵያ ከተወሰዱበት ጊዜ ጀምሮ የተከታተለውን አንዳርጋቸው ጽጌ ነኝ የሚለው የህዝብ መነሳሳት አይሎ ባለበት በአሁኑ ወቅት በጀርመን የሚኖሩ ኢትዮጵያውያን በኢትዮጵያው ገዢ ስርዓት አማካይነት የሚፈጸመውን ህግ አልባ እስር፣ ስቃይ፣ ግድያና የሀብት ዘረፋ የሚያትቱ ጽሁፎች ተዘጋጅተው የጀርመን ዜጎች ያለውን እውነታ እንዲረዱ ዘመቻ መጀመሩንና በተያያዘም የጀርመን መንግስት ለኢትዮጵያ መንግስት የሚያደርጋቸውን የመዋለ ንዋይ ድጋፎች ኢትዮጵያ ውስጥ ከሚፈጸመው መረን የወጣ የሰብአዊ መብት ጥሰት አኳያ እንዲያጤነው የሚጠይቅ ፊርማ እየተሰበሰበ መሆኑን በጀርመን የኢትዮጵያውያን የፖለቲካና ሲቪክ ማህበር አባላት አንድነት ድርጅት ኢፕኮ ሊቀመንበር አቶ በላይ ወንዳፍራሽ ገልጸዋል። እንደ ፍራንክፈርትና ሙኒክ የመሳሰሉ ትላልቅ ከተሞችን ጨምሮ በ8 የጀርመን ከተሞች ፊርማ የማሰባሰብና ጽሁፎችን በሀገሬው ቋንቋ ለነዋሪው የማከፋፈል ስራ እየተሰራ እንደሆነ የገለጹት አቶ በላይ በተለይ በኑረምበርግ ከተማ ዘወትር አርብ በቋሚነት እየተተገበረ እንደሆነ አስረድተዋል። የኢፕኮ ሊቀመንበር አክለውም ኦክቶበር 8 በዋና ከተማው በርሊን የተቃውሞ ሰላማዊ ሰልፍ በማድረግ የተሰበሰበው ፊርማና ጽሁፍ ለውጭ ጉዳይ ሚኒስቴር ገቢ እንደሚደረግና በተመሳሳይም የአቶ አንዳርጋቸው ጽጌን ህገወጥ ጠለፋ በተመለከተ የእንግሊዝ መንግስት እርምጃ እንዲወስድ የሚጠይቅ ሰልፍ በእንግሊዝ ኤምባሲ ፊት ለፊት እንደሚደረግ አብራርተዋል። የአቶ አንዳርጋቸውን መታገት ተከትሎ በህዝብ ቁጣ የተቀሰቀሰው እኔም አንዳርጋቸው ጽጌ ነኝ የሚለው ስሜት በአሁኑ ወቅት በተለያዩ አካባቢዎች ተከታታይነት ባለው መልኩ በተግባር እየታየ ይገኛል። ግንቦት 7 የፍትህ የነጻነትና የዲሞክራሲ ንቅናቄ በዓለም አቀፍ ደረጃ በ26 ከተሞች እያካሄደ ባለው ህዝባዊ ስብሰባ ላይ የገጠ ሲሆን ያለፈው አርብ ከመላው አውሮፓ የተሰባ